ለደረሳችሁ ለታላቁ ለአቡነ ገብረ መንፈስ ቅዱስ በዓል እኔም በቤተክርስቲያኗ አባትነት መልካም ምኞቴን እገልጽላችኋለሁ። እንኳን አደረሳችሁ። ለወደፊቱ ይጠብቃችሁ። እንደዚህ አይነት ከቤተክርስቲያን መልእክት ሲነገር ጥሩ አድርጎ ነው ማዳመጥ፣ ደህና አድርጎ መያዝ ነው። የከፋ ነገር ቢኖር ደግሞ ስህተት ይሆናል ብሎ በስህተትነት መያዝ። አሁን ጥሩ መልእክት ነው የተላለፈው። የራሳችሁ ነው፣ ደግፉ አይደለም፣ የራሳችሁ ነው። ቤታችሁን ስሩ። ጥሪውም እንደዚያ ነው። ቤታችሁን ስሩ። እንደምታውቁት ጠባለች። ግማሹ ውጭ ብርድ ይመታዋል፣ በፀሐይ ደግሞ ፀሐይ ያንቃቃዋል እና በአጠቃላይ አንድነት አድርጎ ሰብስቦ ሊይዘን አልቻለም እና አንድነት ሁነን ፊት ለፊት እየተያየን በአንድ ድምፅ ተሰጥኦ ተቀብለን አገልግለን አስቀድሰን እንድንሄድ የሚያስችል ሰፊ ቦታ መፈለግ ነው። እኔ በእኔ በኩል ያለውን እስካሁን ታውቁት ይሆናል። በአንድ ለቃት ይችን ቤት እያልኩ ነበር። ብዙ ጊዜ ታምረኛለች፣ ደስ ትላለች። መንጸጋ እግዚአብሔር ያላት ቤተክርስቲያን ናት። እንደው ከዚያ የተነሳ ፍቅሬ ከዚህ ጋር ነው። ግን እንደሱ አይሆንም። ዝም ብሎ ያልሆነ ምኞት ጥሩ አይደለም። ያልሆነ ፍላጎት ይጎዳልና የግድ ሁላችንንም አንድ የሚያደርገን ቤተክርስቲያን መስራት አለብን። ፊት እንዲያውም ወደ እናንተ ወርወር የምናደርገው ነገር ነበር። እኛ መቅደሱ ይበቃናል፣ 4 ለ5 ካህል የሚጠበው ደግሞ የበለጠ ለእናንተ ነው እና እባካችሁ ነበር የምንለው። አሁን እኛም ጠበበን። በዚህም መጥቶ ገብቶ መቅደሱን ጠበብን። በእውነት ማገልገል አይደለም እየተጋፋ አሳልፈኝ እየተባባለ ነው የምናገለግለው እና መቅደሱን እንዲሰፋ ቤተክርስቲያኑ እንዲሰፋ አንድ ላይ ሆነን ፊት ለፊት እየተያየን እገሌ መጥቷል፣ እገሌ አልመጣም፣ እገሌን አይቼዋለሁ፣ እገሌን አላየሁትም ለመቆጣጠር እርስ በርሳችሁ ዘመን ለዘመን ወንድም ለወንድም በክርስትናው ማለት ነው። በክርስትናው የአንድ ሥላሴ ልጆች ነንና ወንድማማቾች ታማቾች ነን። እሑድ ይችን አንዷን በሳምንት የምናገኛትን እሑድ ፊት ለፊት ተያይተን እንድንለያይ፣ አንዱ በውጭ መግቢያ አጥቶ እንዳይመለስ፣ ሌላው ደግሞ በውስጥ ሆኖ ተጨንቆ ጠቦት ፈቀቅ በል እየተባለ ሳይሆን በስነ ስርዓት እንድናገለግል እንዲያው እርዱን አይደለም፣ እንረዳዳ። ቤተክርስቲያኗን እንርዳ፣ እናሳድጋት፣ ከፍ እናድርጋት። እኛ ደግሞ ከፍ እንላለን፣ እሷ ከፍ ስትልልን እና እግዚአብሔር ከዓመቱ ያድርሳችሁ። የጻድቁ በረከት አይለየን። በዓል አክብረናል፣ ምዕመናን መጥታችኋል። አገልግሎቱም በጣም ጥሩ ነበረ። ደግሞ በዓመቱ ለሚቀጥለው ዓመት በዚህ የበለጠ አዲሱን ቦታ ይዘን ይህን ከዚህ የሚያጥፍ ሕዝብ መጥቶ አገልግሎት ለመለያየትና ዋጋ ለማግኘት ያብቃን።